ወንድማችን ከኢጂ የቴሌቪዥን ፕሮግራም ነበር። ከኢጂ ቴሌቪዥን ፕሮግራም አንተ አፊስ ልከተው ተጋበን እንጂ ምን ሆነ? ካሜራ ሌንስ ነው። እሺ ተጋበላ ቢሆንም እና የባህል ኢንተርቪው ላይ ነው። የባህል ኢንተርቪው ምን ላይቭ ነው? በጣም ደስ የሚለኝ አመሰግናለሁ። በዓል እንዴት እንደምታከብር አንዳንድ ነገር በለ ስለ በዓል። ያው በዓል እንግዲህ እንደ ድሮ አይሆንም። ካገባህ ከወለድክ በኋላ ብዙ ጊዜ ከአማቾች ጋር ነው የምታሳልፈው። መልዕክት ማስተላለፍ ይችላል አይደል? እንግዲህ አማቼ የባለቤቴ እናት ነች። ታጉ ቀንጨራ ነች። አሮጊት እንኳን አደረሰሽ። ኧረ አመላቸው አይጠፋቸው። አባቷ አቶ ብሩ ትኩሳት የሆነ ሽማግሌ እንግዲህ ከነሱ ጋር ነው የማሳልፈው። እንደምታየኝ ግንበኛ ነኝ። ቁብጥዬ ምናምን ፋሲካ በደንብ ስለምናከብር ቆጥቤ አስቀምጥኳት ብራለች። አንድ 45,000 ብር ጥሩ ሁኔታ ላይ ያለ በግ አግኝቻለሁ። ይጠብቃሉ አማቾች አይደሉ? እንግዲህ ሰፈር ደግሞ 150,000 ብር ተገዛ። ጥሩ ሙክት በሬ ተገኝቶ መደብ በ30,000 ብር አገኘው። ይጠብቃሉ። እዛ ይዤ መሄድ አለብኝ። ሲቀጥል አባትየው ጋሽ ብሩ አልኮሊክ ናቸው። ጨባሽ ገና ቤት ስገባ እነሱ ጋር እጅጄን ነው የሚያገኝ። ስለዚህ አልችልም። የሆነች ብላክ ሌብል ነገር ጎልድ ሌብል ምናምን አቅም የለኝም። የሆነ ሪል ለምን ነገር አዘጋጃለሁ። እና አንድ የሆነች አነስ ያለች ድፎ ዳቦና ዶሮ አለችኝ። እሷን ይዤ ሂጅ እናትና አባቴ ጋር አከብራለሁ። አማቾቼ ጋር ያልኩስ አማቾች ጋር ይዘው የምትሄዱስ የሚጠብቁትን እኮ ነው። ይጠብቃሉ። አይ ጋይስ ትረዳኛለህ። የሚጠብቁትን ነው እንዴ? ድንጋይ ቆርቆሮ ያመጣሁትን ገንዘብ ሶስተኛው ገል ለመገባት ለእናቴ በደረስኩ ትቀልዳለህ እንዴ? እሺ ለአማቾች ማስተላለፍ የምትፈልገው መልእክት ካለ? አለኝ እንግዲህ አልማጣ መቀራ ሆኜ ያው እንግዲህ የኑሮ ሁኔታ ነው፣ አትፍረዱበት። አልመጣም ቀረሁኝ እንዴ ይጠብቃሉ። እሺ